የእናት ውለታ እንዴት ይመስል! እናት ልጇን ስታለቅስ በአላህ አንድ ቀን ሰለችኝ ብላለች፣ ደከመኝ ብላለች። አይታችሁ ገና ሲጀምራት እርግዝናው ሲጀምር ወደ ሆስፒታል ትመላለሳለች፣ ክትትል ታደረጋለች ጽንሱ እንዳይጎዳ። የአላህ በትራንስፖርት ስትሄድ ሹፌሩን ቀስ ብለን ዳ ትላለች። ለምን? ሆዷ ላይ ተሸከመችው የነገ ተስፋዋ ልጇን ይዛለች። ጭንቀቷ ይጀምራል። አላህ ይህን ጭንቀቷን ምን ብሎ ገለጸው? ሰውንም በወላጆቹ በጎ መዋልን በጥብቅ አዘዝነው አለ አላህ። ሐመለትሁ እሙሁ ኩርሃን ወወደዐቱ ኩርሃ አለ አላህ። እናቱ በችግር ላይ ሆና አረገዘችው፣ በችግርም ላይ ወለደችው። በጭንቀት ስንት የምጡ የአላህ የምጥን ጭንቀት ታውቃለህ? ዑመር አንድ ቀን አለቀሱ። አንድ እናት ምጥ ይዟት ስትጮህ ዑመር አለቀሱ። ምን ነው ሲላቸው አንደኛው አንተ አታውቅም የእናትን ጭንቀት አሉት። የምጥ ጭንቀታቸው አንድ እናት ያለችውን አበደን ሐቋን መሙላት አይቻልም። አበደን ምናልባት የእነሱን ሐቅ ሊሞላ የሚችለው ባሪያ ሆኖ አግኝቷቸው ገዝቶ ነፃ ያወጣቸው እንደሆነ ብቻ። በምንም መልኩ አይነጻጸርም። የፈለገ ውለታ ብትሉ አላህ በረሕመቱ ሸፋፍሎ ምንዳችንን ከፍ ካላደረገ በስተቀር በጭራሽ ያስመልካም እሺ ይቅር። መበደሉ ግን በዛ ነው። ወጣቱ የዘመኑ ወጣት ከወላጆች ጋር ያለው ግንኙነት የራቀ ሆኗል።